ዳግም እንዴ በሐሳብ ተከትላት ሄድክ እኮ ለመሆኑ ደህና ነህ? ደህና ነኝ። ቆይ ምን እንደሆነ ፈልገህ ነበር? አልገባኝም። ከቅድም ጀምሮ ዝም ብለህ ስትከታተለኝ ነበር። ችግር አለ? አልገባኝም። ቆይ ድርጊቱን በሙሉ ማላስተውል ነው እንደሚመስልህ? ቆይ ምንድነው እያሰብክ ያለው? ምን ሆነ? ስለ የትኛው ድርጊት እያወራህ ነው ያለው? ዳግም ኑሐሚንን የምታይበት አስተያየት አቤት አቤት! አልገባኝም። ቆይ ኑሐሚንን ለምን አያት ብለህ እየወቀስከኝ ነው? እስኪ ንገረኝ። ከእናንተ ጋር አይኔን ጨፍኜ እንድቀመጥ ምን የፈለግከው? ዳግም ኑሐሚን እኮ የወደፊት ሚስቴ ነች። ለምን ዝም ስላልኩ ነው? ወንድሜ ሰው ዝም ስላልኩ ነው? ለምን ነው ስርዓት የማትይዘው? ተረጋጋ እንጂ ነው። ምን እየሆንክ ነው? ቆይ ከኑሐሚን ጋር ያለበት ችግር ምንድን ነው? ሰውዬ የምትረጋጋ ከሆነ ተረጋጋ። እኔ ከኑሐሚን ጋር ምንም አይነት ችግር የለም። ከመጣ ጀምሮ እንዴት ሆነ እንደነበር በደንብ እያስተዋልኩ ነው። ምንድነው የምትጨቃጨቁት? ችግር አለ እንዴ? አዎ ችግር አለ። እንዲያውም ስብሰባው እዚህ ጋር አብቅቷል። ተነሽ ነው። ኧረ እባክህ ተረጋጋ ነው። ምንም ማድረግ አይቻልም። ወንድ አይንና ልብ አይከለከል። ለነገሩ ለካ አንተ ቅናተኛ ነህ። በፈጠረሽ ኑሐሚን፣ አንቺ ደግሞ እዚህ አታበሳጭ። ቆይ ስላየኝ ብቻ ምን የሚመጣ መስሎ ነው? አንዳንዴ እኮ ነገሮችን ልከልክል ብትልም አትችልም። ማየት ብቻ እኮ አይደለም፣ ሆን ብሎ እኔን ለማበሳጨት እጅሽንም ይዞሽ ነበር። ራስህ አይደለ እንዴ ስብሰባው አንቺንም ይመለከታል ያልከው? ወደ መጸዳጃ ቤት ስቴጅ እኮ እንዴት ይመለከትሽ እንደነበር ነው እኔ አይቼዋለሁ። ኧረ እባክህ ተረጋጋ ነው። ደግሞ አንቺ ነሽ ጠላቴ እንዴ? እኔ ደግሞ ምን አደረግኩኝ? እስኪው እንደዚህ የተገላለጠ ልብስ ለብሰሽ እንዴ? ምን ሆነ? ይሄ ነበር የቀረ። ጭራሽ የምለብሰውንም ልብስ ልትመርጥልኝ ነው? ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረ የሚለው አብረን እናያለን። እስከ ቪዲዮውን ሳምስ ከኔ ጋር አብራችሁን ኤምራ እንግዲህ ኢንመስ ምን ትሰራለሽ? አውቀሽ ነው እኔን እየተከታተልሽ ነው በማለት በጣም ይጮህበታል። ኢንመስ ምን እያሰብክ ነው? እንደዛ ነገር አይደለም፣ እባክህን ተረዳን ስትል እንዴት ነው ምረዳሽ? ይመረክ ያንተ ስራ ጠፍቶብኝ ነው እንዴ? አሁን ውጪ ከዚህ ቤት እያለ አያባረራት ነበር። ሶሲ ምን እየተፈጠረ ነው? አልገባኝም። ትተዋወቃላችሁ እንዴ እያለችው ነበር። አጋጣሚ ሊሆን አይችልም፣ ይወብሽ ነው አይደለም ከኔ እየተከታተልሽኝ ነው እንጂ እያለ በጣም እየጨዋባት ነበር። እስቲ ተረጋጉና ወሩ የሚያስፈልግ ነው። ተረጋጉ እንጂ እንግዳ እኮ ነች ምንም ቢሆን እያለችው ነበር። አይ ድጋሜ እሷ ጋር እንዳይሽ አልፈልግም፣ አሁንም ቤት ለቃ ትውጣኝ በማለት እጅግ በጣም ይናደድና ይጮህ ማለት ነው። አዝናለሁ፣ በቃ መሄድ አለብኝ፣ እባክሽ ስላረክሽልኝ አቀባበል በጣም አመሰግናለሁ። ነገር ግን እውነት ነው የሚያስያለ እኔ ያለሁበት ሁሉ ችግር አይጠፋም በማለት ጥላ ትሄዳለች ማለት ነው። ኤምራም በጣም ከፍቷትና በጣም አዝና ነበር። ነገር ግን ኤልሚያስ ደግሜ እዚህ ላይሽ አልፈልግም፣ ከየቴ ውጭልኝ በቃ እያለ ስጮባት ነበር እና እያለቀሰች ትሄዳለች ማለት ነው። ቢሆንም አሁንም ቆይ ምን ተፈጥሮ ነው? ይሄናል ምን አድርጋ ነው እንደዚህ ያስካት ስትለው ትጮበታለች። አንቺ ብዙ ነገር የማታቂ ነገር አለ። ስለዚህ ስለሷ ምን የምታቂ ነገር አለ? ሰው ልጅ ያጠፋል፣ ይሳሳታል፣ ነገር ግን ከስተቱ ይማራል። ስለዚህ እባክህ በድሮ ማንነቷ እንደዚህ ልትቀጣት አይገባም ስትል ትናገራለች። አንቺ ስለሷ ምንም የምታቂ ነገር የለም፣ ስለዚህ ዝም በይ በማለት ይጮውበታል። እናም ሶሲም እጅግ በጣም አዘነችና ለማንኛውም አሁን ልጄን አምጣልኝ በማለት ትነግራታለች። እና ልጄ ያለችባትና ልጄ እንድታመጣልኝ እፈልጋለሁ እባክህን አለችው ማለት ነው። ከዛ እሱም እሺ ብሎ ልጁን ለማምጣት ይሄዳል ማለት ነው። ዝናሽ በጣም ደስ ብሏት ወደ የመጣች እያለ ቆይ አልገባኝ ምንድነው ሁሉ ፈገግታ ምን ተገኘ እያላት ነበር። አለቁም አልገባኝም፣ እስር ቤት ነበር ፖሊስ ጣቢያ ነበርኩ ስትል መቼም ኤምራን ከእስር ቤት አስወጣው እያልሽኝ አይደለም እያላት ነበር። አዎ ከእስር ቤት አስወጥቻታለሁ እያሉ ሳወሩ ነበር።
ይገርማል እያለች ስታወራ ነበር። እና ከእስር ቤት አንቺ ያስወጣሻት ማለት ነው? አዎ እኔ ራሴ ከእስር ቤት አውጥቻታለሁ በማለት ይነግራታል። የሚገርም ነው ታውቃለህ፣ የኛ ነገር መጨረሻ እንዲሁም እያለ ሲያወራት ነበር። አሁን በመጨረሻ ከእስር ቤት እንድትለቀቅ አድርጋታለሁ በማለት እየነገራት ነበር። ገኒና ተሰማ እንዳጋጣሚ የነለኩ ቤት መጥቶ እነሱን ለመጠየቅ መጥቶ እየጠየቃቸው ነበር። ገኒም እንደውም ይቅርታ አድርጉልን መተን እስከዛሬ ያልመጠየቃችን እጅግ በጣም ይቅርታ እየጠየቁ አረ በጭራሽ ታዲያ ምንድነው ኢሜል እያየው አይደለም እኮ ስሉ ኢሜል እረፍት ልታረግ ወደ ውስጥ ገባ ብላለች በማለት ይነግረዋል። እና ሽታዬ እንዳጋጣሚ ሰላም ብላቸው ትገባ ይገርማል። እንዴት ነው ስራውን ለምርሽ ወይ ቤተሰብ እንዴት ነው ብለው ስጠይቋት ፈጣሪ ይመስገን ሁሉ ነገር ሰላም ነው ለምቻለሁ ስትል መቼም ቤተሰብ ሆነ አና ያገኘሽ እናትና አባት እንዳያገኘሽው ቅጠሪ ደስተኛ አዎ ፈጣሪ ይመስገን በጣም አመሰግናለሁ ሁሉ በእናንተ ጥረት ነው በማለት እያመሰገነች ነበር። አረ በጭራሽ እንደውም እሷ ነች ለኛ መድኃኒት የሆነች በማለት ያወራሉ። እና የልጅነቱም ድርጅታችንም ጭምር የታደገችው እሷ እንደሆነች እያወሩ ነበር። እና ለማንኛውም እኔ ቡና ላቅርብላችሁ፣ ያው መድኃኒቱ መሰለኝ ትንሽ ከብዷት ኢሜ እንቅልፍ እያላት ነው እያሉ ነበር። አምራም እጅግ በጣም ከፍቷት ነበር። እና ምን ይሻለኛል ከእስር ቤት ባልወጣ ይሻለኝ ነበር እንዴ በማለት ስታዝን ነበር። እስር ቤት መሆኔ ይሻለኝ ነበር ምክንያቱም አሁን ላይ ምንም ጥቅም የለኝም በማለት ስታዝን ነበር። አሁን ወደ ድርጅት ከኦሜጋ አንድ ላይ ወደ ድርጅት ተመልሶ በጣም ደስ ብሏቸዋል። እና ድርጅታችን በጣም ዝቅ ብሏል፣ ስለዚህ ጠንክረን መስራት ይኖርብናል ስል ይነግራታል። አሁን ጠንክረን እንሰራለን እናንተ እኮ ናችሁ ብዙ ነገር ታወጥራችሁ ድርጅቱ ሽላ ብለናል በማለት እና በጣም ደስ ብሎኛል አሁን ወደ ስራ ገበታ ስለተመለስክ እያለች ነበር። አሁን ጠንክሮ መስራት እንዳለባቸውና ድርጅቱ እንደቀሰቀሰም ጭምር እያወሩ ነበር። እንደጋጣሚ ዳጊ መጣባቸው እና ሰላም ብሎ ቁጭ እንዳለና ወንድሜ እንኳን ደህና መጣ እያለ በጣም ናሚ ከዛ ምን ነው ዝም አልሽኝ ሰላም አትይኝም እንዴ ስላት ሰላም ትለዋለች። አይ እናንተ ተጨርሱ ብዬ ነው እንጂ እኮ ሰላም ልልክ ነበረ እያላት ነበር። በዛም ሰላም ይላትና አጠቃቀፉና ያዙ ናሁም ምን ደስ አላለውም ነበር። ከዛ እጅግ በጣም ይበሳጫል። እምራ ያለኝ አማራጭ በመጠጥ ራሷን ለማሳት መጠጥ ጀመረች እና ያላት አማራጭ መጠጣት ብቻ ነው ማለት ነው። እንዳጋጣሚ ሽታይ ለማንኛውም ቡና ላቅርብላችሁ እያለች ቡና ለማቅረብ ወደ ኩሽና ትገባለች። እና ሁሉም ሰው ኢሜል ትታከም እንደሆነችና ደስተኛ ሆነዋል ማለት ነው። እንደጋጣሚ ዘንም ገኑን እያወሩ አንድ ላይ ነበሩ። ለማንኛውም ሁሉ ነገር ሰላም እንደሆነ ተስፋ አረጋለሁ እያለች ስታወራቸው ነበር። እና ኤልያስ ደግሞ እንደጋጣሚ ልጁን አናግሯት ልጁን እያናገራት ነበር። እናትሽ ጋር ልውሰድሽ እናትሽን ጠይቀን ግን እዚሁ ትመለሻለሽ በማለት ይነግራታል። እሷም እናቴ ጋር ልትወስደኝ ነው በማለት በጣም ደስ ይላታል። ቅመሜ ማለት ነው እንግዲህ እናቷ ጋር እንደሚወስዳት ስነግራት ቅመሜ በጣም ነበር ደስ አላት። በዛ ተነሳ እናቴ ጋር ሄዳለሁ በማለት እጅግ በጣም ደስተኛ ሆነች። እናቴ ከእስር ቤት ወጣለች እንዴ ስትለው አዎ እናትሽ ከእስር ቤት ወጣለች፣ ስለዚህ አሁን ልናገኛት እንሄዳለን እያላት ነበር። ስለዚህ እናትሽ ለማግኘት ናፍቀሻል አይደል እያላት ነበር። አዎ ብላ ታይዞ እንግዲህ ልጇን ወደ እናቱ ቤት ይዟት ሊሄድ ይወስናል ማለት ነው። ነገር ግን እዛ አትቆይም ተመልሰን እንመጣለን እያላት ነበር። እሺ እያለችው ነበር። እናቴ አትወስደኝማ አሁንም ጥላኝ አትሄድም አይደል እያለችው ነበር። መቼም ቢሆን ኮኪን እናቷ ጋር ይዟት ሄደ ማለት ነው። ኮኪ በጣም ደስተኛ ሆነች፣ ቅመማ ማለት ነው። እናም እናትሽ እንድታገኝ ነው ስላት በጣም ደስ ብሏት ነበር። በናፍቆት እናቴ ናፍቀሽኛል እያለች እያነከሰች ነበር። እሷም እናቷም ናፍቃት ነበር። ልጄ እያለች እያቀፈች እየሳመቻት ነበር ማለት ነው። ነገር ግን ስለራኩሽ ይቅርበኝ ድጋሚ ጥለሽኝ አትጂ እናቴ ስትላት እሺ ጥዬሽ አልሄድም ይቅርበኝ ትቼ ስለርኩ እስከዛሬ እያለች ነበር።
ዳጊን እንግዲህ አገኙና ሰላም ካለች በኋላ ናሆሜ ዳጊ አስተያየቱ ናሆም በጭራሽ አልወደደም ነበር። ናሆሜን የማይበት አስተያየት ምንም ደስ አላለም። እናም እንግዲህ ስብሰባ ጉዳይ አብሮ ለመስራት እያቀዱ ነበር። ነገር ግን ዳጊ አይኖቹን እያየው ምክንያቱም በጣም ይወዳትና ያፍቅራታል። ቆይ ዳጊ ምን እየሆንክ ነው? ለማንኛውም እናንተ ተጫወቱ፣ እኔ መጸዳጃ ቤት ሄጄ ልመለስ ስትል ዳጊ በጭራሽ አሁንም ስብሰባ እኮ አንቺን ይመለከታል ብሎ አዎ ዳጊ ልክ ነው ስብሰባ አንቺንም እመለከትሻል እያለት ነበር። እንግዲህ በተወደደን ኩረት እኔ ታፍኜ መሞት የለብኝም እባክህ ስትል ዳጊ ግን እጇን እያያዘ አልለቅምላታል። እናሁም በጣም ይናደዳል። እንደውም አሁን እኔ መጸዳጃ ቤት መመለስ እችላለሁ እባካችሁ ትልና ኒክ ጥላ ስትሄድ እሷን አይኖቹ እየተከተለ እሷን እያየ ነበር። በዛ የተነሳ ናሁም እጅግ በጣም እናደዳል። ቆይ ዳጊ ምን እያደረክ ነው? እንዴት ነው እንደሷ የምታየት? የወደፊት ሚስቴ ከሆነች እንዴት እንደዚህ ታለ? ወንድሜ ነው ብዬ ነው ዝም እያልኩ ያለ ምን እየሆንክ ነው ብሎ ይጨውቁ ያልገባኝም አይኔ ሸፍኜ ከእናንተ ጋር እንዲቀመጥ ነው እንደ ፍላጎት እያለ ነበር። ግን አካባቢ ነው ምንም ደስ አይሉም ብሎ ይናደዳል። እምራት ግራ ተጋባች። ወይም ብታሰር ይሻለኝ ነበር ባልወጣ ይሻለኝ ነበር እንዴ? አሁን ግራ ገባኝ። ምን ላርግ? ማንም ጠያቂ ፈላጊም የለኝም በማለት እጅግ በጣም እያዘነች ነበር ማለት ነው። ነገር ግን አሁንም እዛ እስር ቤት ይሻለኝ ነበር እያለች ነበር። ናሁም በጣም ተናደቆኝ። ናሁም ምን እየሆንክ ነው? ስሜታዊ ለምንደሆን ትሆናለህ? አንቺ እኮ አላየሽም፣ ልብ አላልሽም እንዴት እንደማይሽ እንዴት አንቺ ነሽ ጠላቴ ደግሞ እንደዚህ ተገላልጠሽ አልገባኝም። የምለብሰው ልብስ ደግሞ አንተ ልትመርጥልኝ ነው እያለች በጣም ትናደዳለች። እና እንዴት እንደማያደርግ አላየሽም እኮ አስተያየቱ እንዴት ሳይሽ እንደነበረ መጸዳጃ ስትሄጂ እኮ አይኑን ተከትሎ አንቺ ጋር ሲዞር ነበር በማለት ይናደዳል። ውይ የአንተ ቅናት መለካ የለውም ስትል ትናደዳለች። አይ ይሄ ቅናት አይደለም እውነቱን ነው፣ አንቺ ልብ ያላልሽ ይመስልሻል እንዴ ብሎ ይናደዳል። ከዛ የሚያስጋድለውና ኮኪ ወደ ቤት እየወጣች ነው ስትል አዎ ወደ ቤት አድርሳት እንጂ ስትለው አሁን ወደ ቤት ታደርሰኛለህ ወይንስ ብቻዬን ልሄድ ስትለው ነበር። ይቅርታ ተናደርሽብኝ አይደለም ራስህ እኮ ነው ስሜታ የምትሆነው ተረጋግተህ ብታስብ ጥሩ ነው። ነገር ግን ስሜታዊ መሆኑም ምንም አይጠቅምም። ምንም በወኮ ወንድሜ ነው ስትል ነበር። ስላየኝ ምንም ነገር የምቀየር ወይም የምፈጠር ነገር እኮ የለም። ስለዚህ እባክህ ስሜታዊ አቱን ብላ ትጮበታለች። ተናደሽብኝ አይደለ ነው ምላልክ በቃ እንደዛ ሳይሽና እንደዛ አይኖቹ ተካቶ አንቺ ሳይሽ በጣም ተናድጄ ስለነበረ ነው እባክሽን ይቅርታ አድርጊልኝ እያላት ነበር። ያንተ ጥፋት እኮ በተደጋጋሚ ነው። አሁን ማንጭራሹ ምን እንደማደርግ አላውቅም። ኮኪን በያውኑ ልትላት አይ ልጄንማ የትም አትወስድብኝም ስትለው የሚያስ ዛሬ ነው ደህንነት መሆንሽን አስታወሽው? አይሆንም መሄድ አለባት ይለዋል። አይ በጭራሽ ጥለኝ አትሄድም ልጄ እባክሽ ጥለሽኝ አትሄጂ ይለው። እየተጨቃጨቁ ነበር። በቃ እኔ ፊት እንደዚያ አትጨቃጨቁ እባክሽ እማዬ፣ በቃ ሌላ ጊዜ እመጣለሁ። እናትህን መሆን ስትበቂና ስትዘጋጂ ተመልሼ እመጣለሁ። እሺ ልጄ እባክሽን አይክፋሽ፣ እኔ እናትሽ በጣም ነው የምወድሽ እና ላንቺ ስል እንደምቀየርልሽ ቃል እገባለሁ። ጥለሽኝ ግን አትጂ እያለች ማልቀስ ጀመረች። ቅመሟም እያለቀሰች ተመልሼ እመጣለሁ፣ አሁን ግን ከአባቴ ጋር ልሄድ ትለዋለች። እናም እነስ ይዟት ወደ ቤት ይመልሳታል ማለት ነው። ነገር ግን ሊኩክ እናት በጣም ከፍቷት እያለቀሰች ነበር። ሊኩና ተሰማ የውስጥ ውስጣቸውን እያወሩ ነበር እና የሆነ ስሜት እየተፈጠረበት እናለ እናም ልጅታይ እሷ የሆነ ቦታ የማቃጠል ስሜት እየተሰማኝ ነው። ምናልባት ከዚህ በፊት የነበረችው ይህናው ምናትሆን እንዴ ወይንስ አላቁም። ጓዴ ግን እባክህ ቢሆን ለአንተ ያለ ፍቅር ታውቃለች፣ መቼም ወደዚህ እንደማትመለስ እርግጠኛ ነኝ ስል አላቅም። ብቻ እየተሰማኝ ያለ ለየት ያለ ስሜት እንደሆነ እየነገራት ነበር እና ዝኑም ደግሞ እየተፈጠረ ያለ ነገር እየነገረችው ነበር ለገኒ ማለት ነው። እና እሷን መጠራጠሯ ግራ ገባት። ማለት ከዚህ በፊት የምናውቃት የሆነ ስሜት እየተሰማኝ ነው እያለች እሷም እያወራች ነበር። ይህን ምስጢር እባክሽን ለተሰማን ቢሆን በጭራሽ አትንገሪ፣ በእኔና አንቺ መሀል ይቅር ስትል ትነግራታለች። ዝኑም በጭራሽ አታስቢ፣ ይሄ በእኔና በአንቺ መሀል የሚቀር ምስጢር ይሆናል፣ ስለዚህ በጭራሽ መጨነቅ የለብሽም አንቺ ትላታለች። ነገር ግን ዳጊ በጣም ተናዶ ስለነበረ ናሁም በመኪና ሊገጭ ይወስናል። እና በቃ እስከ መጨረሻ ካልገላገልኩ አንተን በጭራሽ ናሆሜን እያየኋትና እያፈቅርኳት ልትቀማኝ አልችልም፣ ስለዚህ አንተ ሞት ነው የሚገባ ብሎ በመኪና ሊገጭ ይወስናል። እናም እሱም በጣም ተናዶ ስለነበረ ትኩረት ብሎ እያየ
እና ናሆም መኪና አንስቶ ዳጊ ሊገጭ ስል እንዳጋጣሚ ናሆሜ ትደርስበታለች። ናሆም ምን እየሆንክ ነው? አብዳል እንዴ? ልገጭ እኮ ነበር እኮ ወንድሜ ልገል ነው ብላ ይዝጨውበታለች። አሁን እስግራ እያጋባኝ ነው። ናሆም እያደረ እየተቀየርክ ነው። ምን እየሆንክ ነው? ቅናት አይነ ሀውራል እያለች ጨዎችበት። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ